ያንን ሰው ቀርበናው ለጊዜው እንትን ልንሆን እንችላለን፣ ግን ውስጣችን ሁሌም ደስተኛ አይሆንም። ህሊናችን ሁሌም እየተጨናነቀ ነው የምንኖረው እና ውሸት ጥሩ አይደለም። አኗኗራችን ብቻ ሳይሆን አሟሟታችንን ማበላሸዋል እና ውሸት ከመናገር ይሄ ነው እውነታን ተናግሮ በመሸበት ማደር ይሻለናል ማለት ነው። ውሸት በጣም ከባድ ነው። በማንኛውም ሃይማኖት ውሸት በጣም ከባድ በሽታ ነው ማለት ነው። ምናልባት ያን ሰው በሌለ ባለው ነገር በሃይማኖታችን የሚልን በቃ ምንም ብለን ዋሽተን ቀርበነው እንሆናለን፣ ዋሽተን ተቀብለን እንሆናለን፣ ዋሽተን ለዛ ሰው የሆነ ነገር ተቀብለን ይሆናል። ነገር ግን ያ ውሸት ያ ሰው እንደማንኛው ሰው አምኖናል። እኛ ግን ውስጣችን እየተጨናነቀ ነው የሚኖረው ማለት ነው። አንደኛው ነገር ራሳችን ሰላም አናገኝም፣ ውስጣችን ሰላም አያገኝም። ሁለተኛው ነገር በሰውም ይሄን ነገር የታወቀብን ቀን በሰው ፊት ጥሩ አመለካከት አይኖረንም ማለት ነው። ይህንን እያወቅን ግን ውሸትን ዋሽተን ሰውን እንቀርባለን፣ ዋሽተን የሆነ ነገር እናደርጋለን፣ ባለ በሌለን አቅም ተጠቅመን ማለት ነው። ይሄ ደግሞ የኛን ማንነት ያሳጣናል፣ ማንነታችንን ያሳጣናል። ሰው ባለው ነገር በቃ እውነታን ከሰጠን ሰጠን፣ ከቀረበን ቀረበን፣ የራሱ ጉዳይ። ባለን ነገር ባለንበት ህዋል ያለንን ነገር እውነታውን ተናግረን ቀርበን ቢሆን ይሻላል። ምክንያቱም ዋሽተን ቀርበን ያ ሰው ደግሞ ያወቀ ቀን ከሚርቀን፣ ያወቀ ቀን በሰው ፊት ከሚያሳፍረን እኛ ራሳችንን መቼ ነው አሁን የሚያውቅብኝ፣ መቼ ነው ይሄ ነገር የሚጋለጥብን ብለን ህሊናችን እያስጨነቅን የሚኖር ሰላም ያለውን ለአንድን ሰው መቅረብ ስንፈልግ በእውነተኛው መንገድ ከተቀበለን ተቀበለን፣ ካልተቀበለም አልተቀበልንም እና እውነትን ብንነጋገር ውሸት በጣም ከባድ ነው። የእኛን ማንነት ያሳጣናል። ከሰዎች ጋር እምነት እንዳይኖረን አደርገናል። ለምናልባት ለጊዜው ለአንድ ሰው ሁለት ሰው ሸውደን ይሆናል። ከዛ በኋላ የታወቀብን ቀን ግን የእኛን ማንነት ያሳጣናል፣ እምነት ያሳጣናል። በሰዎች ፊት ጥሩ አመለካከት እንዳይኖረን ያደርገናል ማለት ነው። ስለዛ ውሸትን እንጠንቀቅ፣ እውነቷን እንነጋገር። ከተቀበለ ይቀበለን፣ ካልተቀበለ ዋሽተን ቀርበን የምንገኘው ጥቅም ቢቀራብን ይሻላል ባይነኝ ማለት ነው። ውድ ቤተሰቦቼ እናም ለዛሬ የነበረኝ ቆይታ በዚህ ያበቃል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት አላህ ይጠብቃችሁ፣ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።